በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ስለዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን እንደ ምሕረቱና እንደ ቸርነቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። መዋዕለ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤ ያደርሰን ዘንድ የአምላካችን መልካም ፈቃዱ ይሆንልን። ሁላችንም እንደምናውቀው አሁን የዐቢይ ጾምን ታላቁን የበረከት ጾም እየጾምን ነው። አሁን ላይ የምንገኘው ስድስተኛው ሳምንት ገብርኄር የሚባለውን ዕለት ታላቁ ቅዱስ ያሬድ በድርሰቱ የደረሰውን ገብርኄር በመባል የሚጠራውን ዕለተ ሰንበት ላይ ወይም ስድስተኛው የጾማችን ሳምንት ላይ ደርሰናል። ታማኝ አገልጋይ ማን ነው? ታማኝ አገልጋይ ማን ነው? በሚል ርዕስ እንነሳለን። እግዚአብሔር አምላካችን ቃሉን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃድ ይሁንልን። ያው እንደሚታወቀው ወቅቱ የጾም ወራት ነው። ዘወረደ ብለን አሁን ላይ ገብርኄር ብለን ደርሰናል። ከዚህ በኋላ የሚቀሩን ኒቆዲሞስና ሆሳዕና እንዲሁም ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን፣ መከራውን፣ ስቃዩን የምናስብበት ሰሙነ ሕማማት ነውና እግዚአብሔር አምላካችን ለእነዚህ ለቀሩት ጊዜያት ያደርሰን ዘንድ የእሱ መልካም ፈቃድ ይሆንልን። ታማኝ አገልጋይ ማን ነው? በዚህ የመጽሐፍ ቅዱስ ክፍል ላይ የምናገኘው ብዙውን ጊዜ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ባለው ውስጥ ስለ መክሊት ወይም ስጦታ በሚል የተቀመጡ